ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ኖላዊ ድራማ እንግዲህ አባ ኖላዊ ተኝተው አሴር እንቅልፍ ወስዶት ነበረ እና ይጠሩታለኝ። አሴር አይሰማም ነበረና ምነው ፋዘር ጠሩኝ እንዴ ይላቸዋለኝ። እንግዲህ አባ ኖላዊም ሀንዬ ምን ሆናለች ይላቸዋል። አሴር ምን ሆነች ሲል ሀንዬ በሰላም በደህናዋ አይደለም ጥላኝ ሄደችው፣ የሆነ ከኔ የጠበቀች ጭንቀት ቢኖራት ነው ይሉታል። አሴርም እንዴ እኛ ሂጅ ብለናት አይደል እንዴ ሄደች ቢሉትም አባ ኖላዊ ግን ቢሆን ውስጣቸው ነግሯቸዋልና ቢሆንም ሀንዬ ምንም የሆነ ጭንቀት ቢኖርባት ነው እንጂ አንገት በገመዷ ቢገባ ጥላኝ አትሄድም ነበረ። በላሁን ደውልና ልጄን አገናኘኝ ይሉታል። አሴርም እሺ ይላቸዋለኝ። ይህ በዚህ እንዳለ እንግዲህ የወይዘሮ ሜላት እናት እንግዲህ ሰላምና እርግብ ክፍል ሄዳ እርግብን ቀስቅሳ በያሁን ተነሽ እናትሽ ጋር ሂጂ ብላ እርግብን ወደ እናቷ ትሰዳታለች። እርግብም እንግዲህ ወደ እናቷ ሂዳ ወይም ማዬ ምን አይነት እናት ነው ያለች ስትላተኝ፣ ምን ነው ልጄ አስደነገጠችሽ እንዴ ስትላተኝ፣ አዎ መብረቅ እንኳን እንደሷ አይጮህም ምን ሆና ነው ስትላተኝ፣ ወይዘሮ ሜላትም እሷ ያላችሁ ካልሆነ እሺ አትልም በይኔ ልጄ ብላ እቅፍ ታደርጋታለች። ከዛ እርግብም እንግዲህ ማዬ በጣም እኮ ነው የምወድሽ ስትላት፣ ወይዘሮ ሜላትም የኔ ልጅ እኔም በጣም ነው የምወድሽ ትላታለች። እርግብም እንግዲህ አያቴና እህቴ ወንድሜ ግን አይወዱኝም ከልጅነት የማይወዱኝም አይደል እንዴ ስትላት፣ ወይዘሮ ሜላትም አረ በጣም ነው የሚወዱሽ። እርግብም እንግዲህ ታዲያ እንደዚህ ከሆነ ለምንድን ነው ፊት የሚነሱ ስትላት፣ ወይዘሮ ሜላትም እንደሱ አይደለም ነገሩ አዲስ ስለሆነባቸው ነው ትላታለች። እርግብም እንግዲህ የእህቴና የወንድሜንስ ለምጀዋል የአንቺ እናት ነገር ነው አዲስ የሆነብኝ ትላታለች። እናትም እንግዲህ እሷን እኮ ነገሩን በደንብ ስላልተረዳችሁ ነው እንጂ ያን ያህል ከባድ አይደለችም። እርግብም እንግዲህ ታዲያስ እሷ እንድትወደኝ ምን ላድርግ ስትላት፣ ወይዘሮ ሜላትም ዝም ብለሽ አንቺ ጥሩ ልጅ ሆኝላት ትላታለች። እርግብም እኔ አሁን ታዲያ ክፉ ልጅ ነኝ እንዴ? እርግብም እንግዲህ እማዬ በእኔ ምክንያት ስምሽ በክፉ እንዲነሳ አልፈልግም። ከአንቺ ጋር ተጣልታችሁ ነው በእኔ ምክንያት ከአንቺ ጋር ተጣልታችሁ ነው አደለ ከአንቺ ጋር አላድርም ብላ የመጣች ስትላት፣ እንግዲህ ወይዘሮ ሜላትም አይደለም ትላታለች። እማዬ እሺ እሷ እንድትወደኝ ምን ማድረግ አለብኝ? ይህ በዚህ እንዳለ እንግዲህ አሴር ለሀና ይደውልላታል። ሀናም እንግዲህ ስልኳ ሲጠራ አሴር እንደሆነ ስታዩ ወይኔ መብርሃን እናቴ አባዬ ምን ሆነ ብላ ስልኩን ታነሳዋለች። አሴርም እንግዲህ ስልኩን ካነሳችሁ በኋላ አሴር አባዬ ምን ሆነ ስትለው ምንም አልሆነም ታውቂ የለ እሳቸው መጨነቅ ይወዳሉ ልጅ ምን ሆነች ብለው ስለጠየቁ ስለተጨነቁ ውጭ ወጥቼ ነው የምደውልልሽ አሁን ላገናኝሽ ግን አንቺ ለምንድን ነው እስካሁን ያልተኛሽ ይላታል። ሀናም እኔ እንጃ እንቅልፍ እምቢ አለኝ ለምን ሲላተኝ ሴትየዋ ሕክምናውን እንዳታቋርጠው ብዬ ፈርቻለሁ ትለዋለች። አሴርም እንግዲህ ሀና እግዚአብሔር አለ እርግጠኛ ነኝ ሴትየዋ እንደዚህ አታደርግም። ሀናም እንግዲህ እኔ እንጂ አሴር በጣም ነው የፈራው ትለዋለች። አሴርም አይ ሀና እንደሷ አትበይ አንቺን ፈርተሽ እኔንም አታስፈራሪኝ። ሀናም እንግዲህ ምን ላድርግ ብለህ ነው አሴር ስትለው፣ አሴርም እንግዲህ በህይወቴ የማቃት በጣም ጠንካራ ጎበዝ ሴት ብትኖር አንቺ ነሽ። አሴርም እንግዲህ አንቺም ተዳክመሽ እኔንም አታድክሚኝ ሀንቾ ህይወቴን የቀየርሽው ጠንካራ ሴት ብትኖኝ አንቺ ነሽ ህይወቴን የቀየርሽው ይላታል። ሀናም አሴር ታውቃለህ ደክሞ ያውቃል ተስፋ ቆርጠ ታውቃለህ ወይ? አሴርም እንግዲህ እኔ እናንተን ሳላውቅ በፊት ምንም ተስፋ ኑረኝ አያውቅም። ተስፋን ያወቅኩት እናንተን ካወቅኩ በኋላ ነው። ተስፋ የሚቆርጠውም እናንተን ካጣው በኋላ ነው። እባክሽን ጠንክሪና አጠንክሪኝ። ሀናም እንግዲህ እሺ አሴር ተረጋግቻለሁ፣ ጠንካራ ሁኛለሁ፣ አባዬን አገናኝ ትለዋለች። አሴርም እሺ ተረጋጊ ልግባና አባዬን ላገናኝ ይችላል። ይህ በዚህ እንዳለ እንግዲህ እርግብ አያቷና ሰላም ከተኙበት ትሄድና አያቷን ትቀሰቅሳታለች። አያቷም እንግዲህ የተኛች መስላት ሰማት ነበርና ወይ ጉድ እኔን ሳትነቃ እኔን ግንድ እያለች ራሷ ግንድ ሆናለች እንዴ እያለች ትጠራት ነበር። አያትም እንግዲህ እኔ ሰው ሲያማኝ አልተኛም እንቅልፍ አይወስደኝም ትላታለች። ወይኔ አለሽ እንዴ ትላታለች።
እርግብም እንግዲህ አላመሁሽም ስትላተኝ አያታቸውም እንግዲህ እንዴ ከዚህ ወዲያ መቼ ስጋዬን አትበይው ምን ፈልገሽ መጣሽ ስትላት እርግብም ቤተ ክርስቲያን እንሄድ ብዬ እኮ ነው ትላታለች። ወይ ጉድ ስትል እንዴ ቤተ ክርስቲያን መሄድ ያስገርማል እንሄድ ማለት ያስገርማል እንዴ ስትላትም በቃ ገርሞኝ እኮ ነው ትላታለች። አትሄጅም ወይ ስትላት እርግብም እንዴ ምን ነው አያታቸውም እንግዲህ ሲያቃዥሽ ነው እንዲህ ያደረው ስትላት እርግብም አረ አይደለም ምን ነው ትላታለች። አያታቸውም እንግዲህ ቤተ ክርስቲያን ሲባል ዛርሽ እንደተነሳብሽ ነው ሲያቃዥሽ የማቀው። እርግብም እንግዲህ አረ አያቴ አረ እኔ ዛር የለብኝም ትላታለች። አያታቸውም እንግዲህ ይኸው በሌሊት ታዲያ ምን እያንቀዠቀዣ መጣች ትላታለች። እርግብም እንግዲህ እንደምንም ብላ ቤተ ክርስቲያን እንድትሄድ እንግዲህ አያቷ እንድትወዳት ያደረገችው ነገር ነው። ይህ በዚህ እንዳለ እንግዲህ ዶክተሩ አባ ኖላዊ ጋር ሄዶ ካያቸው በኋላ በጣም ጥሩ ሁኔታ ላይ ነዎት፣ በዚህ 2 ቀን ታክመው ይወጣሉ ይላቸዋለኝ። አባ ኖላዊም ተመስገን እድሜ ለእናንተ ከእግዚአብሔር በታች ብለውታለኝ። ይህ በዚህ እንዳለ እንግዲህ እርግብና አያቷ እየተመለሱ ያለ እርግብም እንግዲህ አያቴ አያቴ ስለምትላት የወይዘሮ ሜላት እናትም ዛሬ ደግሞ ማን ነው በደንብ ያጠመቀች ትላታለች። ምን ነው ስትላት እኔ እስከማውቀው ድረስ እንደዚህ አይነት ልጅ አልነበርሽም፣ አዳርሽንማ ያጠመቀች ሰው አለ የመከረች ስትላት ተመክሬ አይደለም አያቴ ስለሆንሽ ነው ከማየ ጋር የምትጣሉት በእኔ ምክንያት ነው ትላታለች። ከዛ ባንቺ ምክንያት መሆኑን በምን አወቅሽ ስትላተኝ ያው ከኔ ይልቅ ሀና ልጅ እንድትሆን ስለምትፈልጊ ትላታለች። አያትም እንግዲህ እኔ እንደሱ አላልኩም፣ እናትና ልጅ አይደለን ብንጣላ ታዲያ ምን ችግር አለው? እርግብም እንግዲህ ውጤቱ ከመጣ በኋላ የዛኔ ውጤቱን አይታችሁ ካልፈለጋችሁ ልጃችሁ በሆንም እንኳን እኔ እሄዳለሁ ከዚህ ቤት ስትላት አያትም እንድትሄጅ ማንም አይፈልግም፣ እኔ እኮ ሰነፍ መስለሽ ነበረ፣ ይኸው ዛሬ ያየሁት በጠዋት ቤተ ክርስቲያን ይዘሽ መጣሽ ትላታለች። እንግዲህ ከዛ ስትላተኝ እርግብም ደስ ብሏት እጇን ስትስማተኝ እንግዲህ እጇን ከሷት ወስዳ ምንጥቅ አድርጋ ስትወስደው ምን ነው አያቴ እጅሽን መሳሜ ትክክል አይደለም እንዴት ትላታለች። እንግዲህ እሷን በይነይ በይነይ ብላ ይዛት ትመጣለች። እርግብ አሁን እንግዲህ አፏን ሞልታ እኔ ነኝ ልጃችሁ የምትለውን ነገር እሷም እውነት አለኝ ብላለች ስትላተኝ እንግዲህ ያው ወይዘሮ ባዩሽ ውጤቱን እንደምታስቀይርላት እርግጠኛ ስለሆነች ነው እንጂ ውስጧ ግን በደንብ ጠንቅቆ ያውቀዋለኝ። አሁንም አያቷንም እንደምትንከባከባተኝ ወይዘሮ ሜላት ስለነገረቻት ነው። ይህ በዚህ እንዳለ እንግዲህ ሀና ምግብ ሰርታ አባ ኖላዊ ጋር ሂዳ እንዴ አባዬ እንዴት ነህ ስትለው ደህና ነኝ፣ ለአንቺ ሲል እግዚአብሔር ሊምረኝ ነው መሰል፣ ዶክተሩ ደግሞ መጥቶ ነበረ፣ አሁን የመጨረሻ ሕክምና ይደረግልና ከዚህ ትወጣለ ብሎኛል ትለዋለች ይሏታለኝ። ዶክተሩም ሊያናግርሽ ይፈልጋል መሰለኝ ይሏታል። አሴር ስትለው እንግዲህ አባ ኖላዊም የአሴር ነገር እሱ መችግሩ ይያዛል አሁን ወጣ ብሏል ይሏታል። ይህ በዚህ እንዳለ እንግዲህ እርግብ ለእናቷ ምግብ ለወይዘሮ ሜላት ምግብ ሰርታ ይዛላት ትሄድና ከዛ ልጅን ታጥቤ ልንጣ ስትላትም አይ እኔ ነኝ ማጎርስሽ ትላታለች። ሀና ግን እስካሁን ያልመጣችው እንዴት ብትንቀኝ ነው ስትላት እርግብም የእሷን ነገር ተይው እኔ ያለሁ አደለ ትላታለች። ከዛ ለእናቴ ግዴታ ሀና ብትኖርም ምግብ መስራት አለ አይጠበቅብኝም እንዴ ስትላት ወይዘሮ ሜላትም እንግዲህ ምግብ ታጎርሳትና ዛሬ ከአያቴ ጋር ጥሩ ጊዜ አሳለፍኩኝ፣ ያንቺ በጣም ነው የማመሰግነው፣ ያንቺ ምክር ነው የአያቴን ፍቅር እንዳገኝ ያደረገኝ። እጇን ስስማት ደግሞ ብታይ እንዴት እንደደነገጠች፣ ከዛ እጇን ሳብ አድርጋ ወሰደችው ትላታለች። ወይዘሮ ሜላትም አየሽ በልጅነትሽም እንደዚሁ እጅሽን ስትስሚያት እጇን ስትሚያት ስለነበረ ያን አስታውሳ ነው እየደነገጠችው ትላታለች። ሁላችንም እኮ በጣም ነው የምንወድሽ፣ ሁሉም ይወዱሻል ትላታለች። ይህ በዚህ እንዳለ እንግዲህ ባዩሽ ትመጣለች። በራን ኳኩታም እንግዲህ የወይዘሮ ሜላት እናት ትከፍትላትና ሰላም ከተባባሉ በኋላ ሜሉ ግን እኔን እያራቀች ነው፣ መስፍን ሲመጣ አልነገረችኝ፣ ይኸው አንቺ ስትመጪ አልነገረችኝ ትላታለች። እንግዲህ የወይዘሮ ሜላት እናትም ይኸው የእናንተ ጓደኝነት እንግዲህ ላዩን ነው ትላታለች። ባዩሽም እንግዲህ አንቺ ደግሞ የኛ ጓደኝነት መቼም አይዋጥልሽም ትላታለች። ይልቅ እንዴት ነው ደግሞ ያማረብሽ? እኛ እኮ ታረጃ እንድ ስንል አንቺ እኛን አስረጀሽን ስትላተኝ ያው
የአሁን ጊዜ ልጅ እናቱን አይጦርም ብዬ እኮ ነው ትላት እየተባባሉ እየተቀላለዱ ነበረ። ባዩሽም እንግዲህ አይ አንቺማ የሆነ ቀመስ ያደረግሻት ቅጠል አለች ስትላትም እንግዲህ ወይዘሮ ሜላት እናትም የምን ቅጠል ነው ደግሞ ትላታለች። ባዩሽም እንግዲህ እንደዚህ እያደረ እንቦቀቅላ የሚያደርግሽ ነው እየተባባሉ ይቀላለዳሉ። ይህ በዚህ እንዳለ እንግዲህ ሀና ዶክተሩ ጋር ሂዳ ፈልገህ ነበረ ስትለው አዎ የአባትሽ የመጨረሻ ሕክምና ሊደረግልህ ነው ይላታል። ሀናም እሺ ይህ እኮ በጣም ደስ የሚል ነገር ነው ለእያንዳንዱ የወጡትን የህክምና መረጃዎች ደረሰኝ ይፈልጋለሁ ስትለው ዶክተሩም እንግዲህ የአባትሽ ህክምና ነው የሚቀድመው ወይስ ደረሰኝ ነው ሀና ይሄ ደግሞ ምን ያደርግልሻል እያላት ነበረ። ለዛሬ ይህን ይመስላል። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ ሼር ኮመንት ሰብስክራይብ በማድረግ አበረታቱኝ። ሰላም ለዓለም፣ ሰላም ለሀገራችን፣ ሰላም ለሰው ዘር በሙሉ